የቤተሰብ ልጅ ናት። በጩቤ የወጋችሁ በእህትየው ምክንያት ነው። ችግር አለባት እህትየው። አትንቀሳቀስም፣ አትሰራም። እሱ እንዲልክላት ነው የምትፈልገው። መላክ እኮ 200-300 ዩሮ እኮ ችግር የለውም። ካንሰር አለብኝ አሁኑኑ ላኪ እኮ ነው ያለችኝ። ልሞት ነው ሐኪም 1 ሳምንት ብሎኛል። መላኩ አይደለም ልጁ እዚህ ኦፍ ሆነ፣ አበደ፣ አለቀሰ። ራሴን ካላጠፋዋል ራሱን ሰድዋታል። እንዴት አታስቢልኝም ብሎ ግን እስካሁን ያላት ሴትዮ ማለት ነው። አትሊስት ይኸውልህ የምትወደውን ሰው አሞኛል ብለህ እንኳን ስትናገረው እንትን ትልለታለህ እንደሚባለው። አሁን እንዲህ ብለህ የሰው ሀገር ነው ያለው። ኧረ እኔ ቤተሰቦችን አደነቅኳቸው፣ የብዙ ቤተሰቦችን አደነቅኳቸው። አሞኛል እስቲ ልይ ምናምን አለ የሚባለው። አሁኑኑ ትኬት ቆርጥላለሁ ና ነው ያለችው። አሁኑኑ ሊሴ ትኬት ቆርጥ። ሀገር ቤት ነው ያለችው እሱ ሀገር ቤት ነው ያለው። ሀገር ቤት ያለ ሰው ግን አንደርስታንድ ባለው ሲቹዌሽን ልክ እንደ አርብ ተዋወቀን አስተዋወቃት። እኔ ነኝ ደግሞ ራሴ አያናግራትም እኮ ካልደወልክ እህትን እኔ ነኝ ቤተሰብን አገኝ። ምክንያቱም ለረጅም ጊዜ እህቱን አላገኝም። ለምንድን ነው ለእህት ቤተሰቦች ጋር ያልደወልክ ምናምን ስለው ምን ብዬ ነው የምደውልላት? ሴትዮዋ እዚህ ያስቀመጠችኝ። ከዛ በፊት ደግሞ ችግር ነበረብኝ እና ምን ብዬ ልደውልላት አለ። አምጣልኩኝና ስልኩን እምቢ አለ። አልፈለገም እሱ። በነገራችን ላይ ልጆቼ ይዛኝ አልፈልግም፣ ሰላሜን ነው የምፈልገው አለ። እኔ ግራ ገብቶኛል። አሁን ሰላሜን ያለው ራሱ አሁን ነው በኋላ ነው የገባኝ። አሁን በዚህ መሀል ማለት ጎድቶኛል ለምትይው ጎድቼዋለሁ ላይ ሁዝ ሞር ጥፋት ብለሽ እኔ ጎድቼዋለሁ ነው የምልህ። እኔ እኮ አልጎዳሁትም አይደለም፣ ጎድቼዋለሁ። ግን እሱ እንደሚለው አይደለም የጎዳሁትኝ። እኔ ገባህ? እሱ እንደሚለው አይደለም። እሱ ግን እኔ ጎዳኝ። ይቅርታ ጠይቀሽዋል? አንቺ ስለ ጎዳሽ ነው የጎዳሽ ወይ? አንቺ ወደዚህ ሚዲያ ከመምጣቱ በፊት አስቤበት ማለት ነው። ሄድ አይደል ሀገር ቤት ከሄደ በኋላ ሳይሄድ በፊት ራሱ ብር ወደ 3000 ዩሮ አርቄ ሰው ጋር አስቀመጥኩኝ። ተጣልተን እንኳን ማለት ነው ተጣልተን ማለት እንዲያሉ ከኔ ይውጣ። ምክንያቱም ይሄ ልጅ ሲሄድ ገንዘብ ያስፈልገዋል። ኦልሬዲ ትኬት ተቆርጧል። እኔም አልሄድም ቀርቻለሁ፣ ተጣልተናል። ስለዚህ ፍራንክፈርት አካባቢ ብሩን አስቀምጥኩ። አሉ ምስክሮች አሉ። ለሰው ይህንን ብር ላከሌ ስል ትሰጣለህ ብዬ ማለት ነው። ስደውልለት አገር ቤት ሆኖ ስደውልለት ያልሆነ ነገር ነው የሚያወራው። ጸበል ትሄዳለህ ወይ? ዋናው ጸበል ትሄዳለህ ወይ? ጸበል ሂድ መሄድ አለብህ ስለው አልሄድም አለኝ። ታዲያ ለምንድን ነው የሄድከው አልኩትኝ። እህቴን ለማየት ነው ምናምን ነገር አለ። እህትንማ ለማየት ነው፣ ግን ዋናው ያንተ ጉዳይ ነው። ምክንያቱም ችግር አለበት። ከዛ የቆየው ሰማለሁ እህትየው እንኳን ልትታመም አይደለ ጫት ቤትና ጠላ ቤት ነው ይዘው የምትዞረው። ራሱ ነው በቪዲዮ ያሳየው ለጓደኞች። በቃ የጠረጠርኩት ነገር ደረሰ ማለት ነው። ስለዚህ እኔ ለጫትና ደግሞ ለጠላ አላወጣም። ምንድን ጎዳሽ? ዛራቸው ጎድቼዋለሁ መሰለኝ። ምክንያቱም ሁሌ የሚያነሳው ከቤት ያምጥተሽ ምናምን። እኔ አብረን ኑር ብዬ አለመንኩት። መኖር ስላለብን አብረን ነው። ከዛ በኋላም ትንሽ የሆነ የመንገላታት ነገር ከዚህ ከወጣ በኋላ ሀገር ቤት ሄዱ ከመጣ በኋላ የሰው ቤቱ ምናምን ስንገላታ ኦኬ እኔ ጥፋት ነው ገባት። ግን ለምኜዋለሁ። ምን ብዬ ለምኜዋለሁ መሰለክ? እኔ ልሂድ ኢትዮጵያ፣ እሱ ሲመጣ እኔ ኢትዮጵያ ልሂድ፣ ቁልፍ ያዝና ኑር፣ ወረቀትን አስተካክል ብዬ መጥቶ ነግሬዋለሁ። አብረን መኖር ግን አንችልም፣ ወረቀቱ ግን ላስተካክል ጨርስና ቤት እስከምታገኝ ስራ እስከምታገኝ ድረስ ምናምን ስለው እሺ ብሎ ሄደ። ታለው እንትን አይልም፣ አያደርገውም። አረ እንደዚህ ብለዋል፣ አያደርገውም። ሲደውሉ በሙሉ ምንም ነገር አያደርግም። ስለዚህ ታዲያ እኔ የእሱን ወረቀት ደግሞ እኔ ውክልና ወስጄ እንኳን ማድረግ አልችልም። ምክንያቱም እዚህ ሀገር አንተን ነው የሚፈልጉት፣ እዚህ ቤት ለመኖር፣ እዚህ ቤት ለመስራት፣ እዚህ ቤት እንትን አድራሻ ትክክል ለመሆን ማየት ይፈልጋሉ፣ አንተን ብር እንኳን ሲሰጡ። ስለዚህ ብር ከለከሉት። ብር ሲከለክሉት በሙሉ ብር ላኪ ሲለኝ እልክለታለሁ፣ መሳፈሪያ ሲለኝ እልክለታለሁ። ምንድን ነው የኔ ጥፋት? እና ቁልፍ እንካ እኔ ልውጣልህ፣ ወረቀትን አስተካክል፣ ወይንም ደግሞ የፖስታ ቁልፍ ያዝና ወረቀትን እየመጣ አስተካክል። እምቢ አለኝ። ጓደኛው አለ በየቀኑ የሚመጡትን ወረቀቶች ፖስታዎችን በሙሉ። ኧረ እነዚህ ሰዎች መጥተው ራሱ እዚህ ኮንትሮል እንዳያደርጉ። ዛሬ ግን ትልቅ ችግር ዛሬ ነው ችግሩ የሚሰማው። ምክንያቱም ሁሉም ነገር ቅጣት አለ።
አንተ ነበር ካደለ በዚህ አንበሳ አውርጄ ይቅርታ ብዬ ወረቀትን አሁንም አንቺ አርጊ ይለኛል። እኔ አልችልም ያንተን ወረቀት ማስተካከል፣ ባለቤቱ አንተ ነህ። እንግዲህ ከዚህ በላይ ይቅርታ የለም። እስከ ዛሬ ግን ምን አለኝ? እንደውም ዛሬ ጠዋት በዚች ዓለም ላይ መጥፎ ሴት ብትኖር እሷ ናት፣ ማረሳት ነው ያለው። በዚህ ዓለም ላይ ደግሞ መጥፎ ሰው ብትኖር አሁን አንተ ነህ። እኔ ደግሞ ከዚህ በኋላ እኔ ነኝ መጥፎ ሴት። ምክንያቱም የምትሰራቸው ነገሮች በሙሉ በመልካም በቃ ጥፋተኛ ነኝ፣ ጥፋተኛ ነው። መማታቱ፣ ቢላ ማንሳቱ፣ ለማድረግ መሞከሩ እዛ ጋር ማንም ሴት አትኖርም። እኔ ታርጄ እንደ ቀነኔ ድምፁ ኑልኝ አለ ገስፋስ ያንን ማድረግ አልነበረበት። እንኳን እንደኔ ያለች ሴት ለማንም ድምፅ የምትሆን እኔ ስሰካበት በተኛበት ደግሞ ሌላ ጓደኛ ያስክ ሌላ ቤት ገባህ አይደለ? መዝጋት አለብህ። በቃ መዝጋት በቃ አለቀ። ስለ ራስህ ህይወት ብቻ ማሰብ ስለምትኖርበት ማሰብ ነው እንጂ እሷ እያልኩ ሁሉ ጊዜ ስትል እኔ ብሳለሁ። አሁን ደግሞ እንዲያውም እኔ ብሳለሁ። አሁን እግዚአብሔር ምስክር እኔ ለፖሊሶች ራሳቸው ነገራቸው እኔ የእናንተን ፍርድ አይደለም የምፈልገው ብያታለሁ። ለርሽታን ባልቷ ማለት ነው ግርሽት ላይ የእናንተን ፍርዱን በራሴ እጅ አደርገዋለሁ ከዚህ በኋላ ነው ያልኳቸው። እኔ ማንንም ብታዩ አንቺ ላይ እንዴት ነው የምትሆ እሱ እኮ ባይሰድበኝ ከፍላ እኮ እያሰደበችኝ እኮ ነው። ስ ከፍላ ስደቧት እያለች ጊፍት እየሰጠች ከልጅቷ ጋር ችግር አለባችሁ እናንተ ከሱ በፊት እኔ እስከመፈጠር ድንጋንጋይት ነው ማጣት እስከመፈጠር እኔ በሰላም እኮ ላናግራት ነው የፈለጉ። እንዲያውም ከእሷ ጋር ብነጋገር ትረዳኛለች። ጭራሽ ብሶባት ቁጭ ብላ እስናትናገር እሱ ጥሩ ሰው ነው። አራጅ ነው ልክ እኔ እንደበድ እሷ ያደረገችው ነገር ምንድን ነው ያደረግኩት? እኔ ምን አድርጌያለሁ? ምንም አላልኩኝም። 3 ወር ከሴፕተምበር 30 ጀምሮ 3 ወር በቴሌፎን እኔና ጓደኛው ወደ ውጭ እንዳይወጣ ራሴ አምቄ ይዤ፣ ምክንያቱም አይኖ ፈር እየለቀቀ ሲሄድ ወጥቶ እንደሚሳደባት ነበር። አሁንም ተመልሶ ይሄ ጉድ እዚህ ጋር እንዳይመጣና መሳቂያና መሳለቂያ ከመሆን ግን አንዴ ደግሞ ከወጣ እኔ ብሳለሁ። እሱ 1 ወር ነው የተናገረው፣ የ2 ወር 6 ወር እኔ ዘላለሜን በቃ እኔ ነኝ የማውቀው። ዘላለሜን ነው ደም ማስቀምጣቸው። መተው ማንችልና መከባበር ማንችልበት ድረስ ከደረስ ይቀጥላል፣ አስቀያሚ ነገር ይቀጥላል። ያደርግሽም ማድረግ ከምትፈልግ ነገር እንደዚህ ነገር ላይ ኤነርጂሽን ከምታጠፊ መተው በቃላለ ፋይል ዘግቶች ምን ማለት ምንም ችግር የለም። ኢግኖር ማድረግ 1 ሳምንት በዛ ሁሉ ነገር ወይ 1 ሳምንት ኢግኖር ስታደርግ ወጣ ይልና ከዚች ከግንጋንጋ ጋር ወጣ ይልና ጭራሽ እኔን አይደለም ሀጫሉን እስከ መሳደብ እኮ ነው የደረሱት። በእኔ ምክንያት ማለት ነው። በእኔ ምክንያት አስበዋ ሀጫሉን እስከ መሳደብ ኳይ ለምን እኔ የእሱን ተሳድቤ ያለው ለምን አስፈለገ? ጥሩ አይደለም፣ እውነት ጥሩ አይደለም። ሰፋሪ ነው። ቤተሰብን እስከ መሳደብ
ስትባል ቤተሰብን ስለሰደብሽ ነው። እኔ ቤተሰብን አልሰደብኩኝም። እኔ የተናገርኩትም እህትየው ጋር እነዚህ አይነት ችግር ነበር ያስፈታለቅ ሌላ ነገር የለም። እህት እንዲናት አልኩ የሚያየሁትን የነበረውን ነገር ለከራሴን እንትን አልኩ። እና ታዲያ ምን ትያቸዋለሽ ለእህቶቻችን ሶሻል ሚዲያ ላይ ሪሌሽንሽፓቸውን ይዘው ለሚመጡ እየተናገርን አይደል? ይዘው የወጡት እየተናገርን አታውጡ። በቃ አሁን ጉቺን እኔ መጀመሪያ ነው የነገርኳት እንጃ እንደዚህ ነገር እንዳታውጪ ስላት፣ ከዛ አጋጣሚ ሲወጡ ነው መሰለኝ ይህ ነገር መጣ። ያው ወንዶቹም ደግሞ ችግር አለባቸው። መጣች ያችኛዋ መምጣት ብቻ አይደለም እኮ በየቦታው እየሄደች ነበር ሰማት ስትል ነበረ። ነው ኦልሬዲ ነገሮች አሁን ተፈቱ ከእግዚአብሔር ጋር። እንደዚህ ነው ትላንትና እንደዛ ስንጫጫው የነበረ የሆነ ለዛ ነበር በቃ። ምክንያቱም የኔ ነገር እንዳይደገም እንዳይመጣ የሚችል እኔ እግዚአብሔር ይመስገን በቃ ችዬዋለሁ። ገባ ግን የማይችሉ እሱ ላይችል ይችላል። የሚዲያ ሰው አይደለም። ጉቺ ራሱ የሚዲያ ሰው እኮ አይደለችም። አሁን የመጣችው እና ትንሽ ሊከብዳት ይችላል። አብረው እንደሆኑ አክት የሚያደርጉ ልክ ያ ሰው የሆነ በቃ ጥሩ ነገር ሀብ ሲያደርግለት ወይም ሙቫን ሲያደርግ የኔ ነበረ ከኔ ጋ ነው ምናምን እያሉ የሚመጡ ሰዎች አሉ። እኔ ትናንትና ተናግሬ ያለው ጋይስ እግዚአብሔር ምስክሬ ነው። ሴቶች እንደው በእናታችሁ አንድ ወንድ ሲሄድ እንደው በመድኃኒዓለም ትቷችሁ በሰላም አክብሯችሁ የሚሄድ ወንድ ከቻላችሁ አባታችሁ አልኩት። አባታችሁ የኔ ጌታ ብሉት። ጥሏችሁ ማየት ስንት ጭቅቅታም ዘላለም ዓለሙን ልክ እንደ ቱሃን ማጅራታችሁ ላይ ቁጭ ብለኝ እያለ ደማችሁን የሚመጥ አለ። ትቷችሁ ማየት እድሜ ልካችሁን በሙሉ። ስለዚህ ጸጥ ብሎ ከሄደ ቴንኪዩ በሉት። እግዜር ይስጥ አክባሪ ወዳጅም እንደኔ አዋርዷችሁ ያ ከልጆች ልጅ ያልቀረች የልጅ ያልቀረ ለዚያውም እጃችን ላይ እየበላ ማለት ነው። አይ እኛ አልተስማማንም ስላል እንደዚህ አይነት ወንድ ነው የምትፈልጉት? የሚገድላችሁ ወንድ ነው የምትፈልጉት? ከሄደ በቃ ከሌላ ሴት ጋር ስታየው